ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ዕለቱ እጅግ ተጠባቂና ልዩ የ2026 ዓለም ዋንጫ ዜናዎቻችን በሰላም መጣችሁ። ትላንት ምሽት በሰሜን አሜሪካ ምድር እውነተኛ የኳስ ድራማ ተከናውኗል። ክርስቲያኖ ሮናልዶ በስድስተኛው የዓለም ዋንጫ ፖርቱጋልን ይዞ ሲወጣ የአፍሪካዋ ነብር ዲአር ኮንጎ በሚያስደነግጥ ብቃት ፈትና ታምሽታለች። በሌላ በኩል በዳላስ ስታዲየም የእንግሊዝና ክሮኤሺያ ጨዋታ እስከ መጨረሻው ሰከንድ ድረስ ልብ ሰቅዞ ሰንብቷል። ዛሬ የሁለቱም ታላላቅ ጨዋታዎች ሙሉ ሁለተኛ ውጤቶችና የተመዘገቡ ታሪካዊ ሪከርዶች በሰፊ ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። በቀጥታ ወደ ዝርዝር ዜናዎች እንለፍ። የሮናልዶ ሪከርድ እና የዲአር ኮንጎ ተአምር። በሂውስተን ስቴዲየም በተደረገው እጅግ አስደናቂ ጨዋታ ፖርቱጋል ከአፍሪካው ኃያል ዲአር ኮንጎ ጋር 2-2 በሆነ እኩል ውጤት ተለያይታለች። በውድድሩ ላይም ታሪካዊ አሻራ ያሳረፈው ክርስቲያኖ ሮናልዶ በ82ኛው ደቂቃ ላይ ያገኘውን የፍጹም ቅጣት ምት ወይም ፔናልቲ በግሩም ሁኔታ ወደ ግብነት በመቀየር ፖርቱጋልን ከሽንፈት አድኗታል። በዚህም ግቡ ሮናልዶ በ6 የተለያዩ የዓለም ዋንጫዎች ላይ ግብ ያስቆጠረ በምድር ላይ የመጀመሪያው ብቸኛው ተጫዋች በመሆን አዲስ ታሪክ ጽፏል። ይሁንና የኮንጎ አጥቂ ዮአን ዊሳ ያሳየው አስደናቂ ብቃትና የኮንጎ ተከላካዮች የሰሩት ድንቅ ታክቲክ ፖርቱጋልን ሙሉ 3 ነጥብ እንዳታገኝ ከልክሏታል። ኮንጎ ከአውሮፓው ኃያል ያገኘችው 1 ነጥብ ለአፍሪካ ትልቅ ኩራት ሆኗል። ወደ ተከታዩ ዜናችን ስናመራ እንግሊዝ ክሮኤሺያን በቤሊንግሃም ግብ አሸነፈች። በዳላስ ስቴዲየም በተደረገው እጅግ ተጠባቂ የሊጋዎች ፍልሚያ እንግሊዝ ክሮኤሺያን 1-0 በሆነ ጠባብ ውጤት ማሸነፍ ችላለች። የእንግሊዝን ብቸኛ የማሸነፊያ ግብ በሁለተኛው አጋማሽ ላይ ያስቆጠረው ጁድ ቤሊንግሃም ነው። አንጋፋው ሉካ ሞድሪች እና ክሮኤሺያ የአማካኝ ክፍሉን ለመቆጣጠር ከፍተኛ ጥረት ቢያደርጉም የእንግሊዝ ወጣቶች ባሳዩት ፈጣን እንቅስቃሴ የ3 ነጥብ ባለቤት መሆን ችለዋል። በዚህም ውጤት እንግሊዝ ምድብ ጂን በበላይነት ለመምራት ትልቅ ምርታን አሳይቷል። አሁን የምናየው ዛሬ ማታ የሚጠበቁ ታላላቅ ጨዋታዎችን ነው። የዓለም ዋንጫው ዛሬም በከፍተኛ ፍልሚያዎች ይቀጥላል። ጀርመን ከስዊድን ጋር የመጀመሪያ ጨዋታዋን 7-1 ያሸነፈችው ጀርመን ቱኒዚያን 5-1 በረታችው ስዊድን ጋር የምታደርገው ጨዋታ የዕለቱ ትልቁ ፍልሚያ ነው። ብራዚል ከአውስትራሊያ ጋር በመጀመሪያ ጨዋታዋ በሞሮኮ አቻ የተለየችው ብራዚል ዛሬ አውስትራሊያን አሸንፋ 3 ነጥብ ለመያዝ ትፋለማለች። የተከበራችሁ የቻናላችን ቤተሰቦች የትላንት ምሽት አስገራሚ መረጃዎች ይህንን ይመስሉ ነበር። ለመሆኑ ክርስቲያኖ ሮናልዶ ትላንት ያስመዘገበው አዲስ ታሪካዊ ሪከርድ ፖርቱጋልን ዘንድሮ ዋንጫ እንድታነሳ ያደርጋታል? ያላችሁን ግምት አሁኑኑ በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። በየቀኑ የሚመጡ ትኩስ የዓለም ዋንጫ መረጃዎችን በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉ። እንዲሁም አጫጭር መረጃዎችን ለማግኘት ፕሮፋይላችን ላይ ያለውን ሊንክ ተጭናችሁ የቲክቶክ ቤተሰባችን መሆን ትችላላችሁ። ስለተከታተላችሁን እናመሰግናለን። ደህና ሰንብቱ።